ሰላም በመላው ዓለም ለምትገኙ ኢትዮጵያውያን የሚመጣው 5 ዓመት የሰላም የጦር መሳሪያ ድምጽ የማይሰማበት ቋንቋ ከመግባቢያ ያለፈ ስራ የማይሰራበት ባህል ማጌጫ እንጂ የማንነት መገለጫ የማይሆንበት በሰውነታችሁ የምትከበሩበት ኢትዮጵያን ይስጣችሁ። በያላችሁበት ሰላም ይብዛላችሁ። ለመላው ኢትዮጵያውያን ባላችሁበት ሁኔታ ይህ ሳምንት በኢትዮጵያ ፖለቲካ አዳዲስ ኩነቶችን ያየንበትና መንግስትም ተንፈስ ብሎ ምላሽ የመለሰበት ሰዓት ነበረ። በዚህ ሳምንት አራት የተለያዩ አንግል ላይ የቆሙ የኢትዮጵያ የፖለቲካ አመለካከት ያላቸው ምሁራን በበየነ መረብ መተው ተገናኝተው ነበር። አውርተውም ነበረ። ከ600 ሺህ ወይንም ከግማሽ ሚሊዮን በላይ ህዝብ በቀጥታ ተከታትሎታል። ውሎ አድሮ የተከታተለው ደግሞ ምን ያህል እንደሆነ መገመት ቀላል ነው። ታዋቂው ፖለቲከኛ ጀዋር መሐመድ እስከ ልደቱ አያሌው ከኦሮሞ ነጻነት ሰራዊት እስከ ፋኖ ድረስ ተሳትፈዋል። ቢጋበዝም በምርጫው ላይ ውይይቱ ላይ መንግስት ለመሳተፍ ፈቃደኛ አይደለም። በሌላ በኩል ደግሞ መንግስት በራሱ በጠቅላይ ሚኒስተሩ እንዲሁም በአፈ ንጉሱ በኩል አስተያየት ሰጥተዋል። ሚኒስተሮችም የክልል መሪዎችም የራሳቸውን አስተያየት ሰጥተዋል። ወደ ኋላ መለስ ብለን እንያ። አገሪቷ እየተመነደገች ነው አሉ የመንግስት ቃል አቀባይ። አገሪቷ እየተመነደገች ነው ወዳጄ፣ ወይ ከቻልክ ደግፋት፣ ካልቻልክ ግን እንቅፋት ባለመሆን ተባበራት አሉ። አገሪቷ ወዴት ነው እየተመነደገች ያለችው? ጠቅላይ ሚኒስተሩ በጣም ከፍተኛ የሆነ ሚራክል ተአምራዊ ለውጥ አስመዝግበናል አሉ። አዎ አገሪቷ አድጋለች፣ ለውጥ አምጥታለች። ለውጡ ግን ለማን ነበር የመጣው ብሎ መጠየቅ የግድ ነው የሚለው። የኢትዮጵያ ሕዝብ በብዙ ተወቅሶበታል። እውነት የማይሰማ የማይከተል ለነገው ትውልድ የማያስብ ሲል ወቅሰውታል። እውነት ግን እሱ ነው ወይ ነው ጥያቄው። እውነቱ የኢትዮጵያ ሕዝብ መስዋዕት ለመክፈልማ እንደ ኢትዮጵያ ሕዝብ መስዋዕት የሚከፍል ዓለም ላይ ፈልጎ ማግኘት አስቸጋሪ ሊሆን ይችላል። ላለፉት 27 ዓመታት የኢህአዴግ መንግስት ኢትዮጵያ ያለኔ ትፈርሳለች ያለ መምህራንን መስዋዕት ክፈሉ፣ የጤና ባለሙያዎችን መስዋዕት ክፈሉ፣ ካልተመቻችሁ ስራውን ልቀቁ እንጂ አታውኩን፣ አገር እያሳደግን ነው አሉ። ከህወሓት የሚመራው የኢህአዴግ መንግስት የት እንዳደረሰን ለማሰብ ምንም አያስፈልግም። ከባዶ ከዜሮ ነው የተነሳ ነው። ወስዶ ከስክሶ ነው ሀገሪቷን የጣላት። ምንም የተረፈው መልካም የሚባል ነገር የለም። ወደ ኋላ እንመለስ። ጓድ ኮሎኔል መንግስቱ ኃይለማርያም የገዙትን 17 ዓመታት ምሁራንን የጨፈጨፍንበት፣ ከጦርነት ያላተረፍንበት፣ ኢትዮጵያዊነት ስንል ቀይ ባህር አናጣም በሚል የተዋጋንበት ሁሉ ቀርቶ ባህራትን ተቆልፈን ቀረን። በእነዚህ ሁሉ ዘመናት ታገሱ፣ ከዚህ በኋላ ይሻሻላል እየተባለች አገሪቷ ቁልቁል እንጂ ወደታች እየተጓዘች ነው የሄደችው። ያ ብቻ አይደለም። ላለፉት 7 ዓመታት የብልጽግና ፓርቲ ስልጣን ከያዘ በኋላ የተለየ አዲስ ተአምር ፈጥሬያለሁ ይላል። እውነት ነው፣ ብዙ ለውጦች አሉ። ለውጦቹ ግን ለማን ነው የመጡት ነው? ጀዋር መሐመድ እንደሚለው ለብልጽግና ደሴት ነዋሪዎች አገሪቷ ተመንድጋለች፣ የዓለም መሪ ነች። እውነት ሲታይ ግን ብልጽግና ከመጣ ወዲህ 80 ሚሊዮን ኢትዮጵያውያን የድህነት አረንቋ ውስጥ ነው ያሉት። ለዚህ ደግሞ ማስረጃ ሆኖ የሚቀርበው የተባበሩት መንግስታት ድርጅት፣ የዓለም ባንክ፣ ኢንተርናሽናል ሞኔታሪ ፈንድ፣ የዓለም የገንዘብ ተቋም ድርጅት፣ ሌሎችም ተቋማት ያወጡትን መረጃ ገብቶ ማየት ብቻ በቂ ነው። ዝርዝሩን ባለፈው አቅርበናል። አሁንም ደግመን እናቀርበዋለን። ከአየር ላይ እየወረደ ብንቸገርም መልሰን ማቅረባችን ግን የማይቀር ይሆናል። ኢትዮጵያ በድህነት በከፍተኛ ሁኔታ እየመራች ናት። ከዚህ በተጨማሪ መልቲዲሜንሽናል ወይንም ባለ ብዙ ፈርጅ ደህንነት ውስጥ የምትገኝ ኢትዮጵያ ከ80 ሚሊዮን በላይ ድሃ ላይ ተጨማሪ 15 ሚሊዮን በሁኔታዎች መቀያየር ወደ ደህንነት ሊገቡ የሚችሉ ሀገር ሆናለች። ያ ብቻ አይደለም። በክፋት፣ በኑሮ ውድነት፣ በገንዘብ ግሽበት፣ በሰላም ማጣት፣ በመፈናቀል ኢትዮጵያ በዓለም የደሆችን አውራ ሆና ከፊት እየመራች ትገኛለች። ገንዘቧን ብታየው በዓለም ካለ 4ኛው አስቀያሚ ወይንም ደግሞ 4ኛው ደካማ የወደቀ ገንዘብ ላይ ተመዝግቦላታል። አገሪቷ ከፍተኛ የሆነ ብድር እየወሰደች ነው። ብድር እየወሰደች ማምረት ባልቻለችበት ሁኔታ ዓለም በሌሎች ጦርነቶች ችግር ውስጥ በገባበት ሰዓት አገሪቷ በብዙ ጦርነት ውስጥ ተወጥራ ተይዛለች። አሁን ጥያቄው ለማን ነው? ህዝብ እየኖረ ያለውን ጥያቄ በትክክል ያውቀዋል። የህዝብ ጥያቄ የአገሪቷን እድገት በቡድን ተካፍላችሁ እናንተ በለጸጋችሁበት እኛስ ምን እንሆን ነው።